አቤቱ የሰራዊት ጌታ እግዚአብሔር ሆይ ምስጋናችን ወደ ማደሪያህ ይግባልን። ሞታችን የሞትክልን የኃጢአትን ግድግዳ ያፈረስክልን የዘላለምን ሕይወት የሰጠን ባለውለታችን ዛሬ ደግሞ በዚህ ምሽት እናመሰግናለን። ምስጋናችን ወደ ማደሪያህ ይግባልን። እንደ አገር እናመሰግናለን፣ እንደ ቤተሰብ እናመሰግናለን፣ እንደ ግለሰብ እናመሰግናለን። ምስጋናችን ወደ ማደሪያህ ይግባልን። እግዚአብሔር ሆይ ዛሬ ደግሞ ሕዝብ በሰላም ወጥቶ በሰላም ስለገባ ስለ ሕዝባችን እጅግ አድርገን እናመሰግናለን። ምስጋናችን ወደ ማደሪያህ ይግባልን። ዛሬ ደግሞ በየአቅጣጫ እግዚአብሔር ተሰብስቦ አንተ ስላመሰገነ ሕዝብ የምስጋና መስዋዕት ይዞ በፊት ስለቀረበ ሕዝብ እኔ ደግሞ በዚህች ጊዜና ሰዓት አመሰግናለሁ። ስም ይባረክ። እግዚአብሔር ሆይ እያንዳንዳችን የጠበቅከን አጥርና ከለላ የሆንከን፣ እስከ ሳምንት የጠበቅከን፣ እስከ ወራት አጥር የሆንከን፣ እስከ ዓመታት የጠበቅከን ጉልበታችንና አቅማችን አንተ ነህና ምስጋናችን ወደ ማደሪያህ ይግባል። እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል። ነፍሴን ይመለሳት፣ ስለ ስሙ በጽድቅ መንገድ መራኝ። በሞትም ጥላ መካከልም ብሄድ አንተ ከኔ ጋር ነህ፣ ክፉንም አልፈራም ተብሎ እንደተጻፈው አቤቱ እረኛችን ለትለት ስለጠበቅከን፣ እረኛችን ከፊታችን ቀድሜ መልካም ነገር ስላደረግክልን አቤቱ ስሜ ለዘላለም ይባረክ። የጤና ባለጠጋ የሞገስ ባለጠጋ እንደ ሳምሶን ጉልበትን፣ እንደ ሰለሞን ጥበብን፣ እንደ አስቴር ሞገስን፣ እንደ አብርሃም እምነትን ስለሰጠን ስሜ ለዘላለም ይባረክ። ሕዝቦቻችን በሰላም ወጥቶ ይገባሉ። ነጋዴው በሰላም ነግዶ፣ ገበሬ በሰላም ሰርቶ፣ መንግሥት ሠራተኛ በሰላም ውሎ፣ ቀን ሠራተኛው በሰላም ውሎ፣ አስተማሪ በሰላም አስተምሮ፣ ዶክተሩ በሰላም አክቦ ይገባልና ምስጋናዬ ወደ ማደሪያህ ይግባል። እያንዳንዱ እጅ ስለረዳው እንጂ ሰው ብርቱ አይደለምና አለኔ ምንም ልታደርጉ አትችሉም ተብሎ እንደተጻፈው አዎ አላንተ ነጋዴ ምን ሊያደርግ ይችላል? አዎ አላንተ ገበሬው ምን ሊሰራ ይችላል? አዎ አላንተ መንግሥት ሠራተኛ ምን ሊያደርግ ይችላል? አቅምና ጉልበት ለሕዝብ የምትሆን አንተ ነህና አመራሮቻችን እየረዳው ያለ አንተ ነህና ጥበብና ማስተዋልን የሰጣቸው አንተ ነህና አሁንም ምስጋናችን ወደ ማደሪያህ ይግባል። እግዚአብሔር ሆይ እንዳንበድል እንዳናዛዝን፣ በልተን ጠግበን እንዳንበድል፣ ለብሰን እንዳንበድል፣ በዚህ ሥጋ ሲመቸንና ሲደላንና እንዳናዛዝን ዕለት ማስተዋልንና ጸጋህን አሁንም አፍስልን። አቤቱ የዘላለም ንጉሥ እግዚአብሔር ሆይ ለዘላለም ጸንቴ በዙፋኔ ትኖራለህና ምስጋናችን ወደ ማደሪያህ ይግባል። አቤቱ እግዚአብሔር ሆይ አሁንም ሕዝባችን ለአንተ አደራ ሰጣለሁ። እግዚአብሔር ሆይ ሁሉም በሰላም ወጥቶ እንዲገቡ ከሳምንት እስከ ሳምንት ከሕዝብ ጋር እንድትሆን መንገዳቸውን ቀና እንድታደርግላቸው እግዚአብሔር መንገዳቸውን ለአንተ አደራ ሰጥቶ እንዲወጡ እንዲገቡ አደራ ለአንተ እሰጣለሁ። ስትባርክ የሰው ልቤና ትባርካለህና፣ ስትባርክ አንተን በመፍራት ትባርካለህና፣ አንተን በመፍራት ሕዝብን እንድትባርክ ሕዝብ አንተን ፈርቶ እንዲወጣ ፈርቶ እንዲገባ፣ ነጋዴ አንተን ፈርቶ እንዲነግድ፣ ገበሬ አንተን ፈርቶ እንዲሠራ፣ መንግሥት ሠራተኛ አንተን ፈርቶ ሕዝብን እንዲያገለግል እግዚአብሔር ሕዝብን እንድትረዳው ለአንተ አደራ አሳልፌ እሰጣለሁ። አለማስተዋል እግዚአብሔር መንቀሳቀስ ወይንም ደግሞ እግዚአብሔርን ባለመፍራት ኃጢአትና በደል ነውና የዘላለም ሞት ነውና ከዘላለም ሞት እንድታድነን አንተን መፍራት ጥበብ ነው ተብሎ እንደተጻፈው ሁሌ አንተን በመፍራት እንድንንቀሳቀስ አሁንም ለሕዝባችን ለእኔም ጸጋን እንድታበዛልኝ እለምንሃለሁ። ስለ ዛሬ አምልኮ ሕዝቢ በየአቅጣጫ በሰሜን፣ በደቡብ፣ በምዕራብ፣ በምስራቅ ላይ በአዳራሽ ተሰብስቦ አንተ ስላመለከ ሕዝብ ምስጋናን ይዞ በፊት ስለቀረበ ሕዝብ እያመሰገንኩ አሁንም ምስጋናዬ ወደ ማደሪያህ ይግባል። ልባችን በአንተ የሚጸናበት፣ ቀንዳችን በአንተ ከፍ ከፍ የሚልበት፣ አፋችን በጠላቶቻችን ላይ የሚከፈትበት ዘመን ይሄ ዘመን ስለሆነ
ስሜ ለዘላለም ይባረክ። ጠግቦ የነበሩ እንጀራ የሚያጡበት፣ ተርቦ የነበሩት ግን ከራባቸው የሚያርፉበት እንደ ቃሊ ስለሚሆን ስሜ ለዘላለም ይባረክ። የሙሉ ወንጌል ሕዝብ እግዚአብሔር ዛሬ በዚህ ስፍራ ሲያመልክ የዋለ ሕዝብ አቤቱ እያንዳንዱ እህቶቼን፣ ወንድሞቼን፣ አገልጋዮቻችን ሁሉ ለአንተ አደራ አሳልፌ ሰጥቻለሁ። ከቁጥር እንዳታጎለን በዚህ ምድር ላይ ዓላማህን በእኛ ላይ እንድትፈጽም አሁንም ለከበረው ስም ራሳችን አሳልፌ ሰጠን። አቤቱ ደካማን ብርቱ ታደርጋለህና አቅምና ጉልበት ብቃትና ኃይል እንድትሰጠን ሁለመናችን ለአንተ አሳልፌ ሰጠን። ሕዝባችን የሚገዳደር የትኛውም ተገዳዳሪ እንደ ጎልያድ ከፊታቸው ይውደቅ። የጨለማ ጉልበት ሁሉ በቃል ይፍረስ። በክፎች ላይ አትቅና፣ አመፅንም በሚያደርጉት ላይ አትቅና። እንደ ሳር ፈጥኖ ይደርቃሉ ተብሎ እንደተጻፈው ሕዝብን የሚገዳደር፣ ሰሜንን የሚገዳደር፣ ደቡብን የሚገዳደር፣ ምዕራብና ምስራቅን የሚገዳደር በቃል ጉልበት የደረቀ ይሁን። ሕዝቤን ለአንተ አደራ ሰጥቻለሁ። እኔንም ባሪያህን አንተ እርዳኝ። ሁሉ ለክብር ይሁን። ወድሃለሁ፣ እንደሚወድ አንተ ታውቃለህ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድርም ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ሁሉ ይቅር በለን እኛም በድለን ይቅር እንደምንለው፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን።